መስቀል መሸከም ማለት ተሸክሞ መኖር አይደለም። መስቀል የተሸከመ ሰውዬ ወደሚሰቀልበት እየሄደ ነው። መስቀል ተሸክሞ መኖር አይደለም። ኢየሱስን መከተል ተሸክመ ሄደ መሰቀል ነው። ኢየሱስ እየነገራቸው መንገዱን ነው። የሚሰቀል አንድ ወንበዴ ሮማውያን የሚሰቀልበትን እንጨት ያሸክሙታል። እንጨት የተሸከመ ሰው ከሆነ ቀጥሎ ሟች ነው ማለት ነው። ስለዚህ ጌታ ኢየሱስ እየጠራቸው ኑ ተከተሉኝ እያላቸው ወደ ክሮስ ነው። እግዚአብሔር ተሳካልኝ የሚለው ጥላውንን ጨርሶ ሲገለው ነው። እኔና እሱ አንድ ላይ አንኖርም። እኔን ገሎ እሱ ነው በእኔ የሚኖረው። ራስን ካድ አላቸው። መስቀልን ተሸከም። እለት የመስቀል መንገድ ዋን ዌይ ነው። መስቀል የተሸከመ ሰው አይመለስም፣ በዛው ነው የሚቀረው። ሟች ነው። የክሮስ መንገድ ሁለቴ አይደለም፣ አንዴ ነው የምትሄደው። የታወቀ ነው። አትመለስም። የምትመለሰው የቀሬናው ስምዖን ከሆንክ ነው። የቀሬናው ስምዖን የኢየሱስን እንጨት ተሸክሞለት ነው አድርሶ ወደ ጉዳዩ ተመልሶ ሄደ። ኢየሱስ ግን አልተመለሰም፣ እዛው ነው የቀረው። ክሮስ ነው የደቀ መዝሙር መንገድ። ራስን መካድ ነው። ረጅም ዘመን አብሮኝ የኖረውን ነገር ከላይ ላይ ገንጥሎ መጣል። ለዚህ በጣም ጥሩ ማሳያ እኮ ደቀ መዛሙርቱ ናቸው። እነ ጴጥሮስ። ኢየሱስ የማይራራለት ሰው ጴጥሮስ ነው። አይራራለትም። ባገኘው አጋጣሚ ያፈርሰዋል። ይህንን የሚያክል መገለጥ አምጥቶ አንተ ጴጥሮስ ነህ፣ ሸምበቆ ሆይ አለት ነህ ካለው በኋላ እሞታለሁ ሲል ኢየሱስን ጎተት አደረገው ከመሃል። ና አለው። ምክንያቱም አንተ ንጉሥ፣ አንተ መሲህ፣ አንተ አዳኝ፣ አንተ ከሰማይ የወረድክ ብሎታል። ወዲያው ኢየሱስ ደግሞ እሞታለሁ ሲል ና አለው። መሲህ የገሰጸ ብቸኛ ፖፕ ጴጥሮስ፣ ብቸኛ ፖፕ። መሲህ የገሰጸ ኤጲስቆጶስ ጴጥሮስ። ና መሲሁን ሊገሰጽ ኧረ አይሆንብህ፣ የምን እሞታለሁ ነው? አሁን ትነግሳለህ ስልህ ልክ ነህ ብለኸኝ አሁን እሞታለሁ ትላለህ ሲል ጌታ ኢየሱስ ክርስቶስ ጴጥሮስ ምን መሰለህ ብሎ አላስረዳውም። ጮክ ብሎ ነው የሚለው መጽሐፍ። ሂድ አንተ አሁን ጴጥሮስ ነህ፣ እንዳንተ ያለ የለም። ቤተ ክርስቲያን ትተክላለህ፣ ቁልፍ ሰጥቻለሁ፣ የዘጋውን እዘጋለሁ ያለውን ሰውዬ ሂድ አንተ። አይራራልህም የምትከተለው ከሆነ ግን ጥል ጴጥሮስ እንዴት ነው ተመልሶ 11 ጋር የሚቀላቀለው ራሱ እንጂ። አሁን ቅዱስ ጴጥሮስ ተብሎ አሁን ሰይጣን። እኔ ግን የጴጥሮስ በጣም ነው የሚገርም። ሪሲቨሩ ራሱ አሁን ጋር ቻናል ቀጥሎ አረብሳት አንድ ላይ መሳብ እንደዚህ ነው። ግን መንገዱ እሱን እስክንመስል ድረስ በየዕለቱ የምንሰራበት መንገድ ነው። ዲሳይፕልሺፕ የአንድ አዳር አይደለም። እጅ ተጭኖ ደቀ መዝሙር ሁን የሚባል አይደለም። ኢትስ ኤ ፕሮሰስ። በየዕለቱ ነው የምትክደው። በየዕለቱ ነው እየገነጠለ የሚጥለው ተላይ ላይ። ክሮስን ተሸክሞ መሄድ ምን ያህል ፔንፉል እንደሆነ ለማየት ኢየሱስን ማየት በቂ ነው። ወደ መስቀል ያደረገው መንገድ አትረሱት። ክርስቲያን ያደረገን እሱ መንገድ ነው። እዚህ ይላቸዋል። ኑ ተከተሉኝ አለና ወዴት ነው የምትሄደው ሲሉት ወደዚህ ነው አላቸውና ወክ አረገ። ታውቃለህ ወደሚሰቀልበት ሴት እዚህ ይላቸዋል። ግርፋቱ ብዛቱ፣ መቦጫጨቁ፣ ሰውነቱ ሲተለትሉት፣ ደሙ ተላዩ ላይ ሲወርድ መንገዱ ነው ይሄ። ተከተሉኝ ያለው መንገድ ነው ይሄ። እግዚአብሔር ለሰው የማይራራበት መንገድ ይሄ መንገድ። ጨርሼ እስክሞት ድረስ እግዚአብሔር የማይለቀኝ እዚህ መንገድ ውስጥ ነው። ክርስትና ላይ ነው። ለዘላለም የሱ ሆኖ በዚህ ውስጥ አለቀ ነው። ጲላጦስ የፍርድ ወንበር ፊት ወስደው ሲገርፉት እኮ ተከታዮች ያሉ እኔን ያረጉኝን ነው የሚያረጓችሁ ኑ አለ ኢየሱስ። ወደ መከራን ይጠራል። ኑ የምትኖሩለት ብዙ ነገር ነበራቸው። እሱን አስቀምጡና ኑ ለኔ ኑሩ አለ። ኑ ለኔ ኑሩ። ዓለምን፣ ክብሯን፣ ሀብቷን፣ የዚህን ምድር ዌልዝ ናቁትና ኑኔ ጋለ። ይሄ እኔ እዚህ ጋር ቆሜ እንደምናገረው ቀላል አይደለም። ሰው ነፍሱን የሚሸጥበትን ጉዳይ ነው። ጌታ ኢየሱስ ንቃው ተከተለኝ አለው። ወደ ምንድን ነው የምከተለው? ወደ ክሮስ፣ ወደ መተው፣ ወደ መረሳት፣ ወደ መሞት ተከተሉኛል። ይሄ መንገድ እኮ ተነጋግረን ብቻ የምንችለው አይደለም። ተማምረን የምንችለው አይደለም። መነካት፣ መሸነፍ፣ እሱን መውደድ፣ በሱ ፍቅር መጥለቅለቅ። ምክንያቱም የሆነ ሰሞን አይደለም ጥሪው፣ የላይፍ ታይም ነው። እድሜን ሁሉ የምኖረው ነው የዲሳይፕልሺፕ መንገዱ። እንደየደረስንበት ደረጃ ይለያያል እንጂ ሁላችንም እኮ መስቀል እኮ ላይ እኮ ነው ያለነው። የምትሰቃዩበት ነገር እኮ ብዛቱ አይደል? እንደ ወጣት የሚያስጨንቀን ነገር ብዛት፣ የሚያሰቃየን ነገር ብዛት፣ ለመተው ግብግቡ ነው። እንደማይወደው እያወቅኩ እንደማይፈቅደው ያው ያቅታል።
ይጎትታል። እንደገና አልፈን ለመምጣት እንደገና እንታገላለን። ይጎትታል። ሰይጣን አይደለም እኮ የሚጎትትህ፣ እዚህ ውስጥ የተቀመጠ አሮጌ አለ። ይሄንን የመጨረስ ስራ እኮ ነው ደቀ መዝሙር። እኔን ምሰል እኮ ነው፣ ና ተከተለኝ ምሰለኝ ሲል እሱን ለመምሰል የሚደረገው ጉዞ ምን አለ እንደዚህ ፕሮግራም ቢሆን፣ ምን አለ ኮንፈረንስ ነገር ቢሆንልን አይደለም። በውሳኔ የምናደርገው መንገድ ነው። መጨከን ጠየቃቸው። ጨከኑ ሰዎቹ። ነው እከተለዋለሁ። እየደከማቸው ነው፣ እያቃታቸው ነው፣ አንዳንድ ቦታ ላይ እየካዱት ነው። ግን እከተለዋለሁ። ይደክመኛል፣ አዎ ያበረታኛል፣ እንደገና እከተለዋለሁ። አቅም ያጥረኛል፣ አዎ እዝላለሁ፣ ተነስቼ እከተለዋለሁ። መናቅ፣ ብዙ ነገር መተው፣ አብሮን ያደገ ብዙ ባህሪያቶቻችንን ማራገፍ ይጠይቃል።